ሰላም ሰላም የተወደዳችሁ የሜንቶር ሪች ኤአይ ዌብሳይት ተጠቃሚዎች እንግዲህ አይ ቲንክ መናገር አለብኝ ብዬ የረሳሁትን ነገር ነው ለመናገር ይህንን ቪዲዮ እየሰራ ያለሁት። ይህንን ዌብሳይት መጀመሪያ ስንጀምር 100% ፍሪ አድርገን ነበረ ሪሊዝ ለማድረግ ያሰብነው። ነገር ግን ካለን ሊሚትድ ሪሶርስ እሱን ማድረግ አልቻልንም። ከዛም ባሻገር ፍሪ ብናደርገው ሰዎች ያለውን ሪሶርስ አሟጠው በአንድ ሰው ወር የተወሰኑ ሰዎች እንዳይጠቀሙት ከሚል አንፃር ትንሽ ቻርጅ ሰዎች እንዲከፍሉ ለማድረግ ተገደናል። ይሄ ዌብሳይት 3 አይነት ሰብስክሪፕሽን አለው። እሱንም የምታዩት ኤክስፕሎር ላይ ብትሄዱ ኤክስፕሎር ፕላን ኤንድ ፕራይሲንግ የሚለውን ለምሳሌ ስታንዳርድ ፕራይስ አለው which is 250 ብር። ፍሪ ፕራይስ አለ። አሁን በፍሪ ፕራይስ የምታገኙት እነዚህን አገልግሎት ነው ማለት ነው። 3 AI አድቫይዘር ማየት ትችላላችሁ። ፈርስት ሌሰን ኦፍ ኢች ትራክ፣ ኮሚኒቲ ሪድ ኦንሊ፣ ፖስት ማድረግ አትችሉም፣ ማንበብ ትችላላችሁ። ኢቨንትስ ካላንደር፣ የኢቨንቶችን ካላንደር ማየት ትችላላችሁ፣ ግን መመዝገብ አትችሉም። ስኮላርሺፕ ፕሪቪው ማየት ትችላላችሁ። ስሪ ሪሰርች ዴታ ሴክተር ማየት ትችላላችሁ። ስሪ ሪሰርች ግራንት ፕሪቪው ማየት ትችላላችሁ። 2 ጆብ ቦርድ ካቴጎሪስ ማየት ትችላላችሁ። ኤአይ ስማርት ማች 5 ሰርች ፐር ዴይ ትችላላችሁ። በስታንዳርዱ ደግሞ እነዚህን አገልግሎቶች ነው ማየት የምትችሉት። ቲክ የተደረገባቸውን ግን ፕሪሚየም ብትከፍሉ ሙሉ አገልግሎት ታገኛላችሁ። ይሄ ባይ ዘ ወይ ዋጋው በጣም ኦልሞስት $2 እና $3 እንደማለት ነው። እኛ ለኤአይ ቱሎች ከምንከፍለው ፕራይስ አንፃር ይሄ ፕራይስ በጣም ዝቅተኛ ፕራይስ ነው። እኛ ባይ ዘ ወይ ይሄንንም ፕራይስ ያስቀመጥነው ሲስተሙን ከአቢዩዝ ለመከላከል ነው እንጂ ይሄ ብር እንትን ብሎም እኛ የምናወጣውን ክፍያ ከቨር ማድረግ የሚችል ክፍያ አይደለም። ነገር ግን ፍሪ ሆኖ ሰዎች አቢዩዝ ከሚያደርጉት ይህንን ክፍያ እናስቀምጥ በሚል ነው ይሄ ክፍያ የተቀመጠው። እዚህ ጋር የተለያዩ የመክፈያ ሜትዶች አሉ። በቴሌብር ወይም በሲቢኢ ብር መክፈል ትችላላችሁ። ይህንን ይመስላል የክፍያው መንገድ። ነገር ግን እንዳልረሳው ለምሳሌ አንድ ሰው እነዚህን ክፍያዎች መክፈል ባይችል 250 ብር ወይም 500 ብር መክፈል ባይችል ያለው ሶስተኛው አማራጭ ሲንስ this is a voluntary service ስለሆነ እኛ እየሰጠን ያለነው ስኮላርሺፑን በደንብ እናበረታታለን። ለምሳሌ አንድ ሰው ፖቴንሻል አለው ከዚህ ሲስተም መጠቀም ይችላል ብለን ብናስብ ምን ማድረግ እንችላለን? ይሄ ሰው ስኮላርሺፕ አፕላይ ማድረግ ይችላል። ለምሳሌ ኤሊጂቢሊቲ ክራይቴሪያ ምንድነው? አክቲቭ ለርነር መሆን አለበት። who has completed የመጀመሪያዎቹን 3 ኮርሶች ፍሪ ቨርዥን በሚሰጠው አክሰስ እነዚህን 3 ኮርሶች ኮምፕሊት ማድረግ አለበት። ፋይናንሻል ኒድ እንደሚያስፈልገው እሱንም የሚያሳይ መረጃ ማቅረብ አለበት። በዛ ላይ ደግሞ ኢትዮጵያ ወይም ዴቨሎፒንግ ካንትሪ ሪዛይድ ማድረግ አለበት። ከዛ ምንድነው የሚያደርገው? ስሙን ያስገባል፣ ያለበትን ሀገር ያስገባል። ዋይ ዱ ዩ ኒድ ዲስ ስኮላርሺፕ 200 ካራክተር የሆነው ሴንቴንስ ያስገባል። ምንድን ነው what are you learning goals የሚለውን this is actually optional። እሱን አስገብቶ ምን ማለት ይችላል? ለምሳሌ እኔ ዝም ብዬ ራንደም የሆነ ወርድ ላስገባ። it's just to show you ለምሳሌ ይሄንን ኢትዮጵያ ልበል። this is my name ሰሚት እላለሁ። እዚህ ጋር እንደምታዩት ስኮላርሺፑ ሰሚትድ ሆኗል። እኛ
ስኮላርሺፑን ሪቪው አርገን ይሄ ሰው ስኮላርሺፕ ያስፈልገዋል ብለን ካሰብን ይህንን ስኮላርሺፕ እንሰጠዋለን ማለት ነው እና ፍሪሊ ምንም መክፈል ሳይጠበቅበት ይህንን ዌብሳይት መጠቀም ይችላል ማለት ነው። ስለዛ በዚህ መልኩ ነው ይህንን ዌብሳይት መጠቀም የምትችሉት። ስላዳመጣችሁኝ አመሰግናለሁ።